ከዘፍጥረት እስከ ዮሐንስ ራእይ ያለው የእግዚአብሔር ፍቅር ሲተረክ በዘፍጥረት ገነት ውስጥ ታየ። አዳምንና ሔዋንን በክብር ሲያኖር በኃጢአት ቢወድቁም አልተዋቸውም። የማዳንን ተስፋ ከዚያው ጀምሮ ሰጠ። በኖህ ዘመን በፍርድ መካከል ምሕረት ሆነ። በመርከቡ ውስጥ የሕይወትን በር ከፈተ። በአብርሃም ጥሪ ውስጥ ቃል ኪዳን ሆነ። በዘሬ ዓለም ትባረካለች ብሎ ተናገረ። በሙሴ ዘመን በባህር መካከል መንገድ ከፈተ። በአምደ ደመናና በአምደ እሳት መራ። በሕዝቡ ክህደት መካከልም ታማኝ ሆኖ ቀረ። ፍቅሩ ከኃጢአታቸው ይልቅ በለጠ። በመዝሙር ዜማ ፍቅር ተዘመረ። በነቢያት ድምፅ ተሰበከ። ሕዝቡ ቢርቅም እርሱ ቀረባቸው። በምሕረቱ እጆች መልሶ ጠራቸው። ዘመን ሲሞላ በቤተልሔም ተገለጠ። ቃል ሥጋ ሆኖ መካከላችን አደረ። የታመሙትን ዳሰሰ፣ የተጎዱትን አጽናና። የአባቱን ፍቅር በሕይወቱ አሳየ። በቀራንዮ መስቀል ፍቅሩ ከፍ አለ። በምስማር ሳይሆን በፍቅሩ ተቸነከረ። በምስማር ሳይሆን በፍቅር ተቸነከረ። ደሙ ለኃጢአተኞች ዋጋ ሆኖ ፈሰሰ። ተፈጸመ ብሎ የማዳንን ታሪክ ጻፈ። በትንሣኤው ሞትን አሸነፈ። በመንፈስ ቅዱስ ልባችንን ሞላ። ዛሬም በእያንዳንዱ እንባ ውስጥ አለ። በእያንዳንዱ ተስፋ ውስጥ ይኖራል። በዮሐንስ ራእይ ፍቅሩ ይፈጸማል። አዲስ ሰማይና አዲስ ምድር ይታያል። እንባ ሁሉ ከዓይን ያብሳል። ሞትም ሐዘንም ከእንግዲህ አይኖርም። ከዘፍጥረት እስከ ራእይ አንድ ታሪክ አለ። ከፍርድ የሚበልጥ ምሕረት፣ ከውድቀት የሚበልጥ ጸጋ፣ ከሁሉም በላይ የሆነው የእግዚአብሔር የማይለወጥ ፍቅር። የእግዚአብሔር የማይለወጥ ፍቅር። ክብር ለእግዚአብሔር።